ራሱ ዩኒቨርሲቲው ራሱን እያደሰ ያለበት መንገድ ፒያሳ ደግሞ ሲደረስ የፒያሳ ኮሪደር መስቀል አደባባዩ አጠቃላይ ፒያሳ አካባቢ ያለው ቫይብ በምንም መመዘኛ ጎንደር ውብ እንደሆነች ጎንደር ለቱሪስት መስህብ መሆን እንደምትችል ያሳያል። ከፒያሳ ጋር የተያያዘው ደግሞ የፋሲል የነበረውን ግርማ የነበረውን ሞገስ የነበረውን ታሪካዊ እይታ ሳይስትና ሳያጣ አሁን እየተፈጠረ ያለበት የእድሳት መንገድ እጅግ በጣም ሳቢ ነው። እንግዲህ የኛ ዋነኛ ዓላማው ጀጎል መልሰን እያደስን ነው። ላሊበላን መልሰን እያደስን ነው። ፋሲልን እያደስን ነው። በአዲስ አበባ ያሉት ቤተመንግስቶች የሚኒልክና የኃይለሥላሴም ታድሰዋል። በጅማ የአባጅፋር ቤተመንግስት እየታደሰ ነው። በደቡብ የሃላላ ኬላ ካዋላላ ቦታና አጥሩ በጣም በከፍተኛ ሁኔታ የነበረውን ሞገስ ጠብቆ እንዲቆይ ተደርጓል። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። ታሪክ ውስጥ ብዙ ትክክልም ያልሆኑ ጉዳዮች ሊኖሩ ይችላሉ። ያን በማጥፋት ሳይሆን ማጥፋት ራሱ ታሪክ ስለሆነ መልሶ በመጠገን ሚዛናዊ የሆነ ትምህርት መውሰድ እጅግ አስፈላጊ ነው እና ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወክወይ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክወይ፣ መብራቶች፣ ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ለምሳሌ ዛሬ ከትናንትና ጋር ያለኝ ጸብ ሚዛናዊ መሆን አለበት፣ ጊዜው ማባከን የለብኝም፣ ልስራ የሚል ውሳኔ ነው ይሄን ያመጣው። ትርክቱ ማስተካከል፣ ዛሬም መስራት። ከትናንቱ የታረቀ ዛሬን የሰራ ነገ ብሩህ ተስፋ እንደሚኖረው ምንም ጥርጥር የለውምና አብዛኛው የምናጠፋው ጊዜ እንደዚህ ያሉ ቅርሶችን የኢትዮጵያን ውበት ገላጭ ስፍራዎችን በሚያሳይ መንገድ ቢሆን በማንኛውም መመዘኛ ለትውልድ ጠቃሚ ነው የሚሆነው እና እስካሁን የተሰሩ ስራዎች በጣም ደስ ይላሉ። ተስፋ ይጣልበታል። ለጎንደር ከተማ ነዋሪዎች፣ ለጎንደር ከተማ መስተዳድር ያለኝ መልእክት ይህ ስራ አይንገላጭ ነው። ይህ ቦታ ከተሰራ 400 ዓመት ነው። በ400 ዓመት ጊዜ ውስጥ ስንት ጊዜ እንደዚህ አይነት ጥገና እንዳገኘ እርግጠኛ አይደለሁም። ቢያንስ ግን በዚህ ማግኒቲዩድ እና በዚህ ኤስቴቲካል የውበት ልክ ስራ ተሰርቶ እንደማያውቅ በእርግጠኝነት መናገር ይቻላል። በተደጋጋሚ መጥቼ ስላየው ታውቀዋለሁ። ይሄ አይንገላጭ ነው። ፒያሳ ላይ ያየው ነገር አይንገላጭ ነው እና መቆሸሽ፣ ግሪን ኢንቫይሮንመንት ማጥፋት፣ ለሰው ስፔስ ማጥፋት ስልጣኔ አይደለም። ያ ይገባችኋል የሚሉን አካላት እንዳሉ አውቃለሁ። አታፍርሱ፣ አትጽዱ፣ አትስሩ፣ አትትከሉ የሚሉ አሉ። እነሱን ከተቀበል እኛ ነፃ ሀገር ነን ልንባል አንችልም። ባሪያ አይደለሁም፣ አልተገዛውም፣ ለነፃነቴ ታግያለሁ የሚል ህዝብ መቆሸሽን ሲሰጠው ልክህ የሚገባ ይሄ ነው ሲባል ኖ ማለት ካልቻለ ሲተኮስ ብቻ መተኮስ ዋጋ የለውም። እኛ መቆሸሽ ልካችን አይደለም። ንጹህ ሀገር ነው ያለን፣ ውብ ሀገር ነው ያለን። ይሄንን አስውበን ለልጆቻችን ማስረከብ አለብን የሚለው እሳቤው ስራውን በጣም ያስደስታልና ጎንደር አይኗ ተገልጧል፣ ልኳ ታይቷል፣ ውበቷ መጥቷል። ግን ጅምር ስራ ነው። አሁንም ብዙ መትከል፣ ብዙ ማጽዳት፣ በቀለምም በኢንፍራስትራክቸርም በላንድስኬፕም በደንብ የተናበበ ስራ መስራት ይጠይቃል። ያ ከተሰራ በእርግጠኝነት ከአዘዞ እስከዚህ ያለውን በደንብ ካያያዝ ነው ትልቅ ከተማ በማንኛውም መመዘኛ አፍሪካ ውስጥ ካሉ በጣም ትላልቅ ከተሞች አንዱ የመሆን እድል አለው። እንግዲህ ውበትን የሚያበላሸው የሰው ቆሻሻ ስራ ነው። ላስቲክ፣ የተለጠፈ ቆርቆሮ፣ ዛፍ መቁረጥ፣ ሳር መርገጥ፣ መብራት ማጥፋት የመሳሰሉት ያበላሹታል። ያንን ደግሞ መልሶ የሚጠግነው ሰው ነው። ሰው ማጥፋትም ማልማትም እንደሚችል እዚህ ስፍራ ላይ በግልጽ የሚታይ ስለሆነ ህዝቡ አይኑ ተገልጧል። አገር መገንባት፣ ከተማ መገንባት ቀላል ስራ አይደለም። ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ ዕውቀት ይፈልጋል። በአንድ ጀንበር የምናሳካው ጉዳይ አይደለም። ግን በዚሁ ስፕሪት
በዚሁ መንፈስ በትብብር ጎንደርን መቀየር፣ ባህር ዳርን መቀየር፣ ደሴን መቀየር፣ ጅጅጋን መቀየር፣ ሐረርን መቀየር፣ አርባ ምንጭን መቀየር፣ ሐዋሳን መቀየር፣ ጅማን መቀየር ከቻል ስንት ከተሞች እንደሚኖሩን ማየት ይቻላል። በዚህ ወር በደቡብ ክልል አርባ ምንጭና ሐዋሳን አይተን ነበር። በጣም ተስፋ ሰጪ ስራዎች አሉ። በደቡብ እነሱን ካየን በኋላ በምስራቅ ጅጅጋን፣ ጎዴን አይተን ነበር። በጣም ተስፋ ሰጪ ስራዎች አሉ። አሁን በሰሜን ጎንደርን እንዲሁ እያየን ነው እና ኢትዮጵያ በሁሉም ጫፍ መነቃቃት እንዳለ፣ በሁሉም ጫፍ ስራ እንዳለ፣ በሁሉም ጫፍ የተስፋ ጭላንጭል እንደሚታይ እንዳልነውም ዘመኑ የማንሰራራት ዘመን እንደሆነ በግልጽ የሚታይ ነውና ይህን እድል አናበላሽ፣ እንጠቀምበት፣ እንስራ። በሚያከራክሩን በሚያጨቃጭቁን ጉዳዮች መነጋገር ይቻላል፣ ችግር አይደለም። ግን ስራ ሳናቆም ቢሆን መልካም ነው እና ዛሬ ባየነው በጣም ደስተኞች ነን። ተስፋ በብዙ ማየት ችለናል። እንደምንጨብጠው ሙሉ እምነት አለን። የዚህ ሁሉ የስራ ውጤት ምስጢር ግን እሳቢያችን ነው። እሳቢያችን በመደመር ትናንትም ዛሬም ነገም ሚዛናዊ በሆነ እይታ በትብብር ከተሰራ ሊያምር ሊልቅ ሊሻል የሚችል ሀገር አለን የሚል እምነት ነው እና ደግሞ ስራ ነው። ቀን ማታ በመስራት ነው የወጣው። የ6 ወር 7 ወር የፈጀ ፕሮጀክት ነው። ጎርጎራን ስናስመርቅ ነው ፋሲል እንጀምራለን ብለን በድጋሚ አወጅን። መጀመሪያ አወጅን፣ አልተሳካም በአንዳንድ ጉዳዮች። ድጋሚ ኮንትራክተር ቀይረን ጎርጎራ ሲታወጅ ሲመረቅ ነው የፋሲል ስራ የታወጀውና ከ15 ቀን ከ20 ቀን በኋላ ነው ስራ የተጀመረው። 6 ወር 7 ወር ቢሆነው ነው። በዚህ ጊዜ ውስጥ ይሄንን ድንቅ ነገር ማየት ከቻል ሌላ አመት 2 አመት ቢሰራ ደግሞ ምን ሊመስል እንደሚችል የሚያሳይ ስለሆነ እንተባበር፣ እንስራ፣ ወደ ሰላም እና ወደ መተባበር እንምጣ። ማንም የማንንም ሪሶርስ ካላግባብ የሚወስድበት፣ ማንም አላግባብ ሌላ ቦታ ሄዶ የሚያስተዳድርበት ዘመን አይደለም። ሁሉም አካባቢ ራሱን በራሱ ያስተዳድራል፣ የራሱን ሀብት ይጠቀማል። አላግባብ የሚዘረፈው ነገር የለም። አሁን የሚጎድል ካለ እየሰራን እየሞላን መሄድ ነው የሚያዋጣ። ከዚያ ውጭ ያለው የነበረውን የሚያበላሽ ስለሆነ ወደ ስራ፣ ወደ መተባበር፣ ወደ ሰላም እንድንመጣ መልእክቴን አስተላልፋለሁ። ከፊታችን የጥምቀት በዓል አለ። ጥምቀት በኢትዮጵያ ደረጃ በጣም ጎልቶ ከሚከበርባቸው ከተሞች አንዷ ጎንደር ናት። ለብዙ ቱሪስቶች መስህብ ሆና ብዙዎች ሰላም ተሰምቷቸው ደስታ ተሰምቷቸው ልክ ድሮ የነበረው የጎንደር ስፕሪት ተመልሶ ሰዎች መጥተው እንዲያዩ ነው ምኞቴ። እኔ ከ30 ዓመት በፊት በጣም ልጅ ሳለሁ ጎንደር አካባቢ ለስራ ጉዳይ መጥቼ ነበር እና ጎንደር የትኛውም ሆቴል ተገብቶ ቀይ ወጥ ሲታዘዝ እናቶቹ ከጎን እርጎ ጨምሮ ያመጣሉ። የኔ ትውስታ ይሄ ነው። ቀይ ወጥ ሲባል በእርግጠኝነት አብሮ እርጎ ይታከላል። ሰውን ውሃ ጠማኝ ስትዩ ጠላ ቀርቶ ይሰጥሻል። ያ ነው ጎንደር የሚታወቀው። ያንን ፍቅሩን፣ ያንን ውበቱን፣ ያንን የመስህብ አቅሙን መመለስ የሚያስፈልግ ይመስለኛል። አሁን ከምን ጊዜውም በላይ ውበቱ እየተገለጠ ስለሆነ ፍቅሩ ከመጣ ብዙ ቱሪስቶች መሳብ ስለሚችል ቢዝነስ ስለሚሳለጥ ተመልሶ የጎንደርን ብልጽግናና ልማት ማየት የሚቻል ይመስለኛል። ቀደም ኤርፖርት እንዳየሽው በጣም በርካታ እንቅስቃሴዎች አሉ። አውሮፕላኖች ከቁጥራቸው 2-3 ቁጥር በላይ ነው የሚታዩት እና ይሄ አክቲቪቲ እያደገ እንዲሄድ ማድረግ ከቻል ከተማው ያድጋል። እኔ ያየሁት ተስፋ ተራራው፣ ውበቱ፣ ቅርሱ፣ የሰው ሁኔታ ሲደመር ጎንደርን ምርጥ ከተማ አድርጎ መስራት የሚቻልበት እድል መኖሩን በግልጽ አይቻለሁ። በጣም ደስ የሚል ስራ ነው። በዚህ ውስጥ የተሳተፉ ሰዎች በሙሉ ኮንትራክተሩን፣ እዚህ ቀንና ማታ የሚሰሩ ሴትና ወንድ ኢትዮጵያውያን፣ የጎንደር ከተማ ነዋሪዎች በሙሉ ምስጋና ይገባቸዋል። ይሄን የመሰለ ነገር መልሰን መገንባት እንድንችል ያስቻለን የነሱ ቁርጠኝነትና ድጋፍ ስለሆነ ከልብ የመነጨ ምስጋና አቀርባለሁ። ስራው እንዲቀጥል፣ እንዲጠናከር፣ እንድንበረታ፣ ሀገራችንን እንድናለማ፣ እንድናበለጽግ መልእክቴን አስተላልፋለሁ። እጅግ በጣም ደስ የሚል ስራ ነው። አመሰግናለሁ።